ሰላም እንዴት ናችሁ? ውድ ቤተሰቦቼ የአሽማሪያ ቤተሰቦቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በመኮረኒ በሽሜል እንዴት እንደምሰራ ነው ማሳያችሁ። መኮረኒ በሽሜል በስጋ በዶሮም በኩድራም ይቻላል ማለት ነው። እና እኔ የሰራሁት በስጋ ነው። በጣም የሚጥም ምርጥ አሰራር ነው። አሰራሩን እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ሄዩ። ወደ አሰራሩ ውድ ቤተሰቦች ወደ አሰራሩ ስገባ አሁን ማለት ነው እንደዚህ አድርጌ ሽንኩርቱን ከዛ ደግሞ እዚህ ቲማቲም፣ ነጭ ሽንኩርትና ትልቁ ቃሪያ አለኝ። ከዛ ስጋው እዚህ ጋር አለኝ። ስጋውን በደንብ አጥቤ ያለሁኝ እጨምረዋለሁ። ከዛ እንደዚህ አማስለዋለሁ። ጥብስ አደርገዋለሁ እንደዚህ ማለት ነው አብሬ። ከዛ እነዚህ ቅመማ ቅመሞች የምጨምራቸው እነዚህ ነው። ይሄንና ይሄን ከዚህ አንዳንድ ሁሉንም ቲማቲሙንም ነጭ ሽንኩርቱንም ሁሉንም እንደዚህ ጨማምሬዋለሁ ማለት ነው። ቅመም ደግሞ ከዚህ አንድ ማንካ ጨምሬያለሁኝ። ከዛ መኮረኒውም መኮረኒውም እየበሰለ ነው። ልክ እንደ ኢትዮጵያ አርጋችሁ ነው የምትሰሩት መቁለውን ማለት ነው። ይሄን መጀመሪያ ስጋ፣ ከዛ ነጭ ሽንኩርት፣ ከዛ ቅመማ ቅመም፣ ከዛ ቃሪያና ቲማቲሙን ከዛ እንደዚህ ሁሉንም ባንድ ላይ ጥብስ ካረኩ በኋላ የምጨምረው ቲማቲም፣ ሳልሳ ቲማቲም እና ቻፕ ነው። ሳልሳ ቲማቲም እና ከቻፕ ከዛ ትንሽ ውሃ ጨመርኩበት። ስጋው ትንሽ በሰል እስከሚል ድረስ ጠብቃለሁ ማለት ነው። ስጋው እስከገፍ እንግዲህ እንደነገርኳችሁ ቅመማ ቅመም እነዚህ ነው የጨመርኩት። ይሄ ሁሉም አንድ አይነት ቅመም ነው። ይሄ ደግሞ ፍልፍል አስወት ወይም ቁንዶ በርበሬ ይባላል። ከቻፕ እና ስሊሳ ቲማቲም። ይሄ ቅመም ደግሞ ምርጥ ቅመም ነው። ሁሉም የከዝባራ ቅመም ነው። ከዛ ውድ ቤተሰቦቼ አሁን እዚህ ጋር በዚህ ውሃ ትንሽ ግማሽ ውሃ አድርጌ ይሄ
ሀሊብ ኒዶ ነው ይሄ ሀሊብ ኒዶ 2 ከግማሽ ሀሊብ ኒዶ። ከዛ ይሄ ደግሞ ዱቄት ነው። ዱቄት በጥብጬ ነው። ከዱቄቱ ደግሞ እንደዚህ ግማሽ አድርጌ እንደዚህ ትንሽ ውሃ ልጨምርበት። ይሄን የሚያህል ውሃ አድርጌ ጥደዋለሁ እሳት ላይ ማለት ነው። ከዛ እንደዚህ እያማሰልኩት ይወፍራል። ከዛ ፍልፍል አስወጥ ትንሽ ፍልፍል አስወጥ ጨምርበታለሁ። ከዛ ይሄ ስኳር ነው። ትንሽዬ ስኳር ትንሽ ስኳር ሳታበዙ ማለት ነው። ከዛ ጨው ትንሽ። ከዛ ይሄን እንደዚህ አማስሉ። አሁን ይሄ በቃው። እሳቱን አጠፋዋለሁ። መኮረኒውም እንደምታወጥ ጨርሻለሁ። በቅቶታል ቀቅዬ እዚህ ጋር ሲኒያ አቅርቤያለሁ። እዚህ ጋር ደግሞ ጅብን መዝሩላ አለኝ። ጅብን መዝሩላ ይባላል። ይሄ ላው ላይ የምነሰንሰው ማዝር ነው። ይሄው መዝሩላ ጅብን ከዛ ይሄን አወጣዋለሁ። ከዛ ይሄን ጨምራለሁ።
የእሳቱን ቀነስ አደርገዋለሁ። ከዛ ይሄን አቀላቅለዋለሁ ማለት ነው። እንደዛ አድርጌ ይሄን ዝባላ ጥለዋለሁ፣ ቆሻሻ ጥለዋለሁ። ይሄን ከዛ ውድ ቤተሰቦቼ አሁን ይሄን ነው ከላይ የማረገው። እሳቱን ላጥፋው። ከዛ እዚህ ጋር እንደዚህ ግዴታ የሰራችሁትን መጨረስ የለባችሁም። እንዳይበዛ፣ ከበዛ መቀነስ። እንደዚህ ዙሪያውን ካረጋችሁበት በኋላ ከዛ በማንካችሁ እንደዚህ አታብዙ። አሁን ልከኛ ነው በቃ። ከዛ ጅብን መዝሩላውን ከላይ እነሰንስበታለሁ ማለት ነው። ከዛ እንደዛ አድርጌ ፎረን ውስጥ አስገባዋለሁ። ክሊኒክስ ዙሪያውን እንደዚህ በሶፍት ጠርገዋለሁ። በቃ ይሄንን ከታች የወደቀውን ቆሻሻ ጥለዋለሁ። ከዛ አሁን ይሄን ማለት ነው ፎረን ውስጥ ነው የማስገባው፣ እዚህ ውስጥ ማለት ነው የማስገባው። ታውት እንደዚህ አድርጌ ከላይ ይበስላል። ከላይ ቀይ ከታችም ትንሽ ይበስላል ማለት ነው። አንድ 15 ደቂቃ ሲወጣ እናሳያቸዋለን። እሺ ውድ ቤተሰቦች እንግዲህ ይሄን ይመስላል። እሳቱን አጠፋና አወጣዋለሁ ማለት ነው። በስሏል አሁን። ድንግል ማርያም ኦ ማይ ጋድ ይሄን ይመስላል እንግዲህ ውድ ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በዶሮም ማድረግ ትችላላችሁ፣ በስጋም ማድረግ ትችላላችሁ፣ በኩድራም ማድረግ ትችላላችሁ። መኮረኒውን ያኔ መጀመሪያ በስጋ የሰራሁትን እኔ እናንተ በፈለጋችሁት አይነት መስራት ትችላላችሁ። ልክ እንደ ኢትዮጵያ አቁላልታችሁ ነው የምትሰሩት፣ ውሃ ሳይኖረው በደረቁ ማለት ነው። ቀላል ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።